መጽሐፈ ዜና ቀዳማዊ ምዕራፍ 29 ቁጥር 20 ላይ ያለው ግልጽ የሆነ ጥያቄ ነው። ምንድነው? ዳዊትም ጉባኤውን ሁሉ አምላካችሁን እግዚአብሔርን ባርኩ አላቸው። ጉባኤውም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውም አዘንብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። እግዚአብሔርና ለንጉሱ ሰገዱ ይላል። ለእግዚአብሔር ተሰግዷል። እዚህ ጋር እግዚአብሔርን ያውቃሉ። እግዚአብሔርን የሚያመልኩ ናቸው። እግዚአብሔር ጋር የሆኑ ናቸው። እግዚአብሔር እንደሚያውቁ በዚህ ያሳያል ይላል። ለእግዚአብሔርና ለንጉሱ። ስለዚህ ሁለቱንም የአምልኮ ስግደት ነው የሰገዱት ወይስ ደግሞ ሞትም ሆነ የምን ስግደት ነው የጨመሩበት? ይሄን እንደ ከዛችሁ ሳትወጡብኝ ከዛችሁ ላይ መልሱልኝ። ተባረኩ። ደስ ብላችሁ መልስልኝ። ጆናታን አንድ አይነት መልስ ነው ያለ ወይስ የሚጨመር ነገር አለ? እኔ አሁን አልተዋጠልኝም። እውነቱን ልንገርህ አልተዋጠልኝም። ምክንያቱ ስፔሲፊክ አድርጎ ያስቀመጠውን ነገር እኛ በፈለግነው ነገር የምንሰነጥቀው ነገር ሆኖ አላየሁትም። እዚህ ጋር ሸፋፍ ነው እንዲያልፍ አልፈልግም። ስለዚህ ዲፋይን ያርግልኝ። አሁንም የምለው ምንድነው መጽሐፍ ቅዱስ ላይ ብዙ ቦታዎች ላይ የተጻፉ ነገሮች አሉ። ለሰዎች ተሰግዷል። ወደድንም ጠላንም ካልቀደድነው ተሰግዷል። ይሄን እንዴት ነው ኢንተርፕሬት የምናደርገው ብሎ ከመፈላሰፍ ሰውኛ ካየን የሰው አክብሮ አለ። መጽሐፍ ቅዱስ የመረጣቸው ሰዎች አሉ። ወንጌልን የሚሰብኩ በእግዚአብሔር የሚኖሩ በእግዚአብሔር የታመኑ ሰዎች አሉ። ለነሱ ተገደባቸው መጽሐፍ ቅዱስ ጥቅሶች አሉ። ያንን የሚሉት የኦርቶዶክስ ወንድሞች ሲሉ የሰማሁት ይሄ የአክብሮ ስግደት እንጂ አምልኮ አይደለም ብለው በቃ ለክርክር እንዳያመች አድርገው አፌን አዘግተው ነው። ምንም ላድርግ አልችልም። አላ አዛራች